ለሰዎች ከሚገባቸው በላይ ቦታን አትስጧቸው። ከዚያ ይልቅ የሚገባቸው ቦታ ወይም ልካቸው ላይ ማቆየትን ልመዱ። ለራሳችሁም በፍጹም ቪክቲም ሜንታሊቲ ወይም ተጎድቻለሁና አዘኑልኝ የሚል አስተሳሰብን አትንገሩት። ቁጭትና ምስጋናንም አመጣጥናችሁ ያዙ። ፓትሪክ ቤት ዴቪድ። በአባቴ መታመም ምክንያት ህይወቴ የተቀየረበትን አጋጣሚ አስታውሳለሁ። ከ25 ዓመቴ በፊት የነበረኝን ማንነት ለሚያውቅና እንዴት እንደምኖር ለተመለከተ ሰው እንደዚህ መቀየሬ በጣም ያስገርመዋል። 25 ዓመቴ እያለ አንድ ቀን ማታ አባቴ ከባድ የልብ ህመም ይታመምና UCLA የተባለ ሜዲካል ሴንተር ይገባል። እናም እኔም አብሬው ነበርኩኝ። በዚህ አጋጣሚ በህክምና ቦታው ላይ የነበሩ ነርሶች በትክክል እየተንከባከቡት አልነበረም። ይባስ ብሎም በጣም ቀርፋፋ መሆንና በፍጥነት መስራታቸውን የሚቀንሱ ጀመረ። ከዛም በላይ ደግሞ አባቴን መናቅ ወይም ዲስሪስፔክት ማድረግ ሲጀምሩም ተመለከትኩ። እኔ ደግሞ የታመመ አባቴን እያየሁ እንደገና የእነሱን ስራ መታገስ ስላቃተኝ እነሱን ማንቋሸሽና መሳደብ ጀመርኩኝ። ስለዚህም ፖሊሶች ተጠርተው ጎትተው እንዲያስወጡኝ ተደረገ። ከዚህ በኋላም አንድ በእድሜ ተለቅ ያለች ነርስ ወጥታ በህይወቴ የማረሳውን ንግግር ተናገረችኝ። የነርሷ ንግግርም እንደዚህ ነበር። አንተ ማን ስለሆንክ ነው እኛን ለመናገርና ለመሳደብ የሞከርከው ብላ ጀመረች። ለአባትህ ህክምና የሚከፍለው መንግስት እንጂ አንተ አይደለህም። ለአባትህ ህክምና የሚከፍለው ግብር ከፋዮች እንጂ አንተ አይደለህም ብላኝም ወደ ውስጥ ገባች። በቃ ምን ልበላችሁ፣ ምንም አይነት ንግግር እንደዚህ ረብሾኝ አያውቅም ነበር። ከዛም ወጥቼ ቁጭ ብዬ እንደ ህፃን ልጅ ማልቀስ ጀመርኩኝ። በዛ ወቅት በውትድርና ላይ ነበርኩ ቢሆንም በየቀኑ ክለብ መውጣት፣ መጨፈርና መጠጣት የሚያስደስተኝ ሰው ግን ነበርኩ። ለራሴም አባቴ ይሞታል፣ ለአባትህ ሞት ምክንያት ደግሞ አንተ ነህ፣ በአንተ ስንፍናና በየቀኑ በምታደርገው ነገር ምክንያት የአባትህን ህይወት አጥፍተሃል ብዬም ራሴን ወቅሰው ጀመረ። የማይነጋ የለም። ያ ቀን ከነጋ በኋላም አባቴ በህይወት ተረፈ። ያንን ቃል ግን በልቤ እንደያዝኩት ህይወቴን ቀጠልኩኝ። ከዛ በኋላ በሳምንት 100 ሰዓት መስራትና በጣም ታታሪ ሰው መሆን የኔ ህይወት መንገድ ሊሆን ቻለ። አባቴ ሪታየር አድርጎ እስከማየው ድረስም ከዚያ አመለካከት ወጥቼም አላውቅም። የእውነት ለመናገር እንድንለወጥ ያደረገን ባህሪ ከተለወጥንም በኋላ ሊለቀን አይችልም እንደሚባለው አሁንም ቢሆን መስነፍን እንዳማራጭ ልወስደው አልችልም። ውስጤ በቁጭት ተነሳስቶ ዛሬ ላይ ከ300 ሚሊዮን ዶላር በላይ ሀብት ባፈራም በዚህ ውስጥ ግን ላለፍኩበት ነገር በሙሉ እግዚአብሔርን ሳላመሰግነው ቀርቼ አላውቅም። ቁጭትና ምስጋና ደግሞ እንዴት አንድ ላይ ሄዳሉ ለሚለው ሐሳብ ደግሞ ፒዛ እንዴት እንደሚሰራ በማየት መልስ ልናገኝ እንችላለን ብዬም አስባለሁ። ቺዝ የሌለው ፒዛ ሙሉ ፒዛ ሊሆን አይችልም። ምናልባት ዳቦ በቲማቲም ሊሆን ይችላል እንጂ ሌላውም ከጎደለ ደግሞ እንደዚሁ የተሟላ ፒዛ ሊያመጣልንም አይችልም። ፈጣሪን በማመስገን መኖር ያልተገባ ነገርን ወይም የማይረባ ነገርን ከማድረግ ይጠብቃችኋል። ይህም ማለት ስኬት ላይ ለመድረስ በማሰብ ትክክል ያልሆነ ነገርን ወይም ትክክል ያልሆነ መንገድን ከመጓዝ ትቆጠባላችሁ ማለት ነው። ምክንያቱም እግዚአብሔር ከጎናችሁ እንዳለ እያሰባችሁና እያመሰገናችሁ ስትሄዱ በኢጎ ተነሳስታችሁ ወይም በማናለብኝነት ተነሳስታችሁ በተሳሳተ ጎዳና ላይ አትወድቁም። በቁጭት ስትጓዙ ደግሞ መድረስ የምትፈልጉበትን ቦታ ከማየት እንዳትሰንፉና መንገዳችሁንም እንዳታቋርጡ ይረዳችኋል ማለት ነው። ማድረግ የምትችሉትንና ማድረግ የማትችሉትን ነገርም በትክክል የምትለዩ ከሆነና በህይወታችሁ ውስጥ የሚገቡ ሰዎችንም በአግባቡ የምትመርጡ ከሆነ ስኬት ሊርቃችሁ አይችልም። በህይወታችሁ ውስጥ የተለያዩ ሰዎች ያጋጥሟችኋል። የተለያየ ነገር ሊያደርጉባችሁም ይችላሉ። ይህንን በትክክል ካወቃችሁ ደግሞ ሁሉም ሰው የሚገባውን ቦታ እንዲይዝ ማድረግ ወይም በሚገባው ቦታ ላይ ማስቀመጥን መልመድ ትጀምራላችሁ ማለት ነው። አንዳንድ ሰዎች ጥሩ ሰዎች ናቸው፣ ነገር ግን በእናንተ ህይወት ውስጥ ሊኖራቸው የሚገባው ቦታ ምናልባትም አንዳንድ ራት እየበላችሁ ማውራት ብቻ ሊሆን ይችላል። ወደ ቤተሰባችሁ መቀላቀል፣ ውስጣችሁን ማወቅ፣ አብራችሁ መኖር አይጠበቅባቸውም። አንዳንድ ሰዎች ለጥቅማቸው የሚፈልጓችሁ ይሆናል፣ ምናልባትም እናንተም እንደዛው። እኔ በስራ የሚሰሩ ከ100 በላይ የሚሆኑ ሰዎች አሉ። መቼም ሁሉም ወደ ቤታቸው ሲሄዱ አለቃዬ በጣም ጥሩ ሰው ነው ብለው እያሰቡ ሊተኙ እንደማይችሉ አውቃለሁ። ይህንንም መቀበል ያስፈልጋል። ትልቅ ህልምና ዓላማ ይዛችሁ ስትጓዙ ደግሞ መንገዳችሁ አጭርና በአንድ የሚደረስበት እንዳልሆነም መረዳት አለባችሁ። ስለዚህም በራሳችሁ ማዘን እንድትለማመዱ ከሚያደርጓችሁ ሰዎች ጋር ያለ አግባብ መቆየትም የለባችሁ። ያሰባችሁት ነገርም የምትከፍሉት ዋጋ ምናልባትም ይሄ ሊሆን ይችላል። ከዚህ ጋርም ተያይዞ ብዙ ሰዎች ችግር ሲያጋጥምህ እንዴት ነው ራስህን እንደዚህ መቆጣጠርና ጥረት አድርገህ ማሰብ የምትችለው ብለው ይጠይቁኛል። ከዚህም በተጨማሪ አሁን ይህን ሁሉ ሀብትና ዝና ይዘህ እንኳን እረፍት አታውቅም። ስለዚህም አይምሮ የተቀረጸበት
መንገድ ከሌላው ሰው ትንሽ ለየት ሊል ይችላል ይሉኛል። እኔ ደግሞ ጭንቅላቴ ውስጥ ከሚመጡልኝ መልሶች መካከል በፍጹም ለራሴ ያዝኝለት አላውቅም የሚለው ቀዳሚ ይሆናል። ሌሎች ሰዎችም እንዲታዘንላቸው ሲፈልጉ ወይም ቪክቲም ሜንታሊቲ ይዞ ሲጓዙ ማየትም ደስ አይለኝም። ከዚያ ይልቅ እኔ ራሴን በዓለማችን ላይ እንዳለ እድለኛ ሰው አድርጌ ወስደዋለሁ። ፈጣሪ ለእንደኔ አይነት አንድ መደበኛ ሰው ያም ማለት የተለየ ችሎታና የተለየ ስጦታ ለሌለው ሰውም ይህንን ሁሉ ነገር ስለሰጠኝ በጣም አመሰግነዋለሁ። አሁን ላይ 46 ዓመቴ ነው። ፈጣሪ ጤና ከሰጠኝ በሳምንት ከ80 እስከ 100 ሰዓት እየሰራሁ የሚቀጥሉትን 40 ዓመታትም የመኖር ፍላጎት አለኝ። ለዚህም ደግሞ ምክንያቴ ቅድም የነገርኳችሁ ነው። አንድ ቦታ እንድንደርስ ያደረገን ባህሪ እዛ ቦታ ከደረስንም በኋላ ሊለቀን አይችልም። ከዛም በተጨማሪ ደግሞ የምንሰራውን ነገር መውደድ አለብን። ይህንን ካደረግንና ራሳችንን ከቪክቲም ሜንታሊቲ ወይም ተጎድቻለሁና አዘኑልኝ ከሚል አስተሳሰብ ማውጣት ከቻለን ልንደርስበት የማንችለው ገደብ የለም ይለናል የዛሬው ባለታሪካችን ፓትሪክ ቤት-ዴቪድ። እስከ መጨረሻው ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። ተመሳሳይ ቪዲዮዎችንም ለማግኘት ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።